በዚህ ጊዜ ምናልባት በውጭው ዓለም ከፍቷችሁ የምትኖሩ ብዙ ሰዎች ትኖራላችሁ። ቤተሰብ ስለሌላችሁ፣ ትዳር ስለሌላችሁ፣ ልጆች ስለሌሏችሁ፣ በቃ ሁሉ ነገር ኖሯችሁ ደግሞ ክርስቶስ ስለሌላችሁ ደግሞ በቃ ዋጋ እየከፈላችሁ የምትኖሩ ሰዎች፣ ደስታ አጣችሁ የምትኖሩ ሰዎች ትኖራላችሁ። ክርስቶስ ኖሯችሁም ደግሞ በቃ ይሄ ጎደለብኝ፣ ይሄ ያነሰብኝ፣ ይሄ አጠረ፣ ይሄ እያላችሁ በቃ ህይወታችሁ ላይ ጠላት ደስታ ያሳጣችሁ፣ ጭንገፋ እያስቸገራችሁ ያላችሁ ሰዎች ዛሬ ለናንተ እግዚአብሔር በዚህ ቃል መልካምን ነገር ያደርግላችኋል። ጌታ ይመስገን። አሜን። እግዚአብሔር ሎኬሽን ይስጣችሁ። እግዚአብሔር ስፍራ ያሳያችሁ። ወዳጆቼ እኛ የምንመርጠው ስፍራ በጣም የተመቸ ሎጥን ማየት እንችላለን። የሰው ምርጫ ሁልጊዜ ያማረ ለም የሆነ አያችሁ። እግዚአብሔርን የታመነ ሰው፣ የእግዚአብሔርን ድምጽ የሰማ ሰው ግን በምድረ በዳ ረሃብ፣ ከረሃብ ባለፈ ረሃብ፣ አያችሁ ከረሃብ በላይ ረሃብ ሆነ ነው የሚለው መጽሐፍ ቅዱስ። እና በጣም የሚገርመው ነገር እግዚአብሔር ከተገለጠለት በኋላ ይሄ ሰው አንድ ነገር አለው። ሃሌሉያ። እንዲህ ይላል ቁጥር 3 በዚች ምድር ተቀመጥ። እግዚአብሔር ባላችሁበት ስፍራ መጥቶ በዚህ ተቀመጥ ይበላችሁ። ወዳጆች ከአንተም ጋር እሆናለሁ። ሃሌሉያ። የእግዚአብሔር አብሮነት መጀመሪያ የሰው ልጅ የሚያስፈልገው ነገር ከሀብት፣ ከንብረት፣ ከምግብ፣ ከሁሉ ነገር የእግዚአብሔር አብሮነት ወዳጆች ሁሉን ነገር ያመጣል። እባርካለሁ አለው። ሻሎም ቅዱሳን፣ በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። የተወደዳችሁ የግሬስ ኦፍ ጋድ ፋሚሊዎች እንዴት ናችሁ? ጌታ ይመስገን፣ እኔ በጣም ደህና ነኝ። እህታችሁ ሄቨን ከስዊድን። ጌታ ይባረክ። ሁላችሁም እንግዲህ ይሄንን ዩቲዩብ የምትከታተሉ ቤተሰቦች እያየው ነው። በጣም ቴንክ ዩ ሶ ማች። ሼር፣ ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ጆይን እያደረጋችሁ ነውና በጣም ደስ ብሎኛል። ዛሬ ደግሞ ያው እንደምታውቁት በውጭው ዓለም አሁን ክሪስማስ የሚከበርበት ጊዜ ነው። ስንቶቻችን እንደምናከብር ስንቶቻችን እንደምንቀበለው አላቅም። ምክንያቱም አንዳንድ ክርስቲያኖች አይቀበሉትም። ልክ ነው ያምናለው። ምክንያቱም መጽሐፍ ቅዱስ ላይ ስለሌለ ምንም አይነት በዓላት የለም። እኛ ሁልጊዜ በጌታ ደስ ይበላችሁ የተባለን ሰዎች ነን። ስሙ ለዘላለም የተመሰገነ ይሁን። ግን ደግሞ አንዳንድ ደግሞ ሴሌብሬት የምናደርግባቸው ቀኖች አያስፈልጉም ማለትም አይደለም። ያው እንደ ዘመኑ እንኖራለን። ስሙ ለዘላለም የተመሰገነ ይሁን። ግን በዚህ አጋጣሚ ግን አንድ ነገር መንፈስ ቅዱስ ወደ ውስጤ አመጣ ማለት ነው። ይሄ ቃል በውስጤ በጣም ሲመላለስብኝ ሲሆን ለምን ለወዳጆቼ ሼር አላደርጋቸውም? ምክንያቱም ይሄንን ሰምቶ አንድ ሰው ይባረካል። ይሄንን ሰምቶ አንድ ሰው ይጽናናል። ይሄንን ሰምቶ አንድ ሰው ካለበት እግዚአብሔር በዚህ ቃል ውስጥ መንጭቆ ያወጣዋል ብዬ በጣም አሰብኩኝና መንፈስ ቅዱስ በቃ ግቢና ውጪ ሲለኝ ገባሁኝ ማለት ነው። ስሙ ለዘላለም የተመሰገነ ይሁን። በዚህ አጋጣሚ እንግዲህ ዛሬ ያው የበረከት አዋጅ ነው ማውጀው በእናንተ ላይ። እግዚአብሔር ከብሉይ ኪዳን አንድ የባረከው ሰው በጣም እስኪ ስቲል እስካሁን ድረስ ሜንሽን የምናደርገው በጣም የምንወደው የክርስቶስ ምሳሌ የሆነ ሰው ግን ደግሞ በቃ ይሄ ብሌሲንግ ዛሬም ምክንያቱም ኪዳኑ ስላለ ዛሬም ደግሞ እኛ እግዚአብሔር አባታችን ነው። ትላንት ለነሱ አባት ብቻ አልነበረም እግዚአብሔር፣ ዛሬም ለኛ አባት ነው። አሜን። ስለዚህ ዛሬም በእግዚአብሔር ስም በክርስቶስ ስም እንዲሁም ደግሞ ከመንፈስ ቅዱስ ቃል ከእግዚአብሔር ቃል ምን እንላለን? እናውጃለን። ስናውጅ ህይወታችን ላይ ያወጅነው ቃል ነው የሚሆነው። ሰው ከከንፈሩ ፍሬ ምን ይላል? ይጠግባል ይላል መጽሐፍ ቅዱስ ሲናገር። ሁለተኛ ነገር ደግሞ ትንቢታዊ አዋጅ ነው ማውጀው። ጌታ ይመስገን። አሜን። እኔ የእግዚአብሔር ነብይ ነኝ። ስለዚህ እግዚአብሔር አፌ ላይ ቃል አስቀምጧል። እግዚአብሔር አፋችን ላይ ቃል አስቀመጠ ማለት የምንነቅለውን እግዚአብሔር ይነቅላል፣ ይተከል የምንለውን እግዚአብሔር ይተክላል ማለት ነው። አብሮ አግሪመንት። ነብይ ማለት አግሪመንት ነው ከእግዚአብሔር ጋር አብሮ። ኢየሱስ ያድናል። ሃሌሉያ። ስለዚህ እግዚአብሔር ይሄ ኪዳን አለኝ በውስጤ። ስለዚህ ይሄንን ቃል በጌታ በኢየሱስ ክርስቶስም በእናንተ ህይወት ላይ አውጃለሁ። እግዚአብሔር ታሪካችሁን ይቀይራል። እግዚአብሔር ዳርቻችሁን ያሰፋል። እግዚአብሔር በጌታ በኢየሱስ ክርስቶስም ተስፋችሁን ያለመልማል፣ ያድሰዋል። እስከዛ ግን ምናልባት ሼር ያላደረጋችሁ ሰዎች፣ ሰብስክራይብ ያላደረጋችሁ ድንገት ዛሬ መታችሁ የሆናችሁ ሰዎች ካላችሁ በዚህ አጋጣሚ
ሰብስክራይብ እንድታረጉ፣ ሼር እንድታረጉ፣ ላይክ እንድታረጉ ኢንካሬጅ እናደርጋችኋለን ማለት ነው። አዘ ፋሚሊ እንድትሆኑ ጌታ ይመስገን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እናንተ ናችሁ የምትጠቀሙት። ባይዘው ዩቲዩብን ሰብስክራይብ ስታደርጉ እናንተ ናችሁ የምትጠቀሙት። ቪዲዮዎች ሲለቀቁ ቪዲዮዎች እናንተ ጋር ይደርሳሉ ማለት ነውና እኛንም ደግሞ ኢንካሬጅ ታደርጉናላችሁ። አሜን። ጌታ ይመስገን። ቤተሰብ በበዛ ቁጥር እኛም ደግሞ ቪዲዮዎችን ቶሎ ቶሎ ለመስራት አቅም እናገኛለን፣ ኢንካሬጅ እናደርጋለን ማለት ነውና በጣም ይሄን ስለምታረጉ ደግሞ ጌታ ኢየሱስ አብዝቶ ይባርካችሁ። ጋድ ብለስ ዩ። ኮንታክት ልታደርጉኝ ትችላላችሁ። ኢሜል አለ። እኔ የምኖረው ስዊድን ነው። እንደገና ደግሞ በዚህ ኮንታክትም ታገኙኛላችሁ በኢሜይሌ እንዲሁም በስልክ ቁጥሮቼ ማለት ነውና ተባረኩ። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ጌታ ይመስገን። ስንቶቻችሁ ሬዲ ናችሁ ይሄን በረከት ለማግኘት? ሃሌሉያ። እኔ አንዷ ነኝ። አሜን። ጌታ ይመስገን። በዚህ አጋጣሚ እግዚአብሔር አንዳንድ ጊዜ ታውቃላችሁ በቃ ምንም ዋጋ ሳይከፍሉ እግዚአብሔር የሚባርካቸው ሰዎች አሉ። ሃሌሉያ። በጌታ በኢየሱስ ስም ከሱ አንዱ እንድትሆን ጸልይልሃለሁ። ከሷ አንዱ እንድትሆን ጸልይልሻለሁ እንጂ ኢየሱስ ማይቲ ኔም አሜን። ምንም በቃ ዋጋ ሳይከፍሉ እንደ አባታቸው እንደ እናታቸው ዋጋ ሳይከፍሉ አሜን። ጌታ ይመስገን። ሃሌሉያ። እኔ ልጆቼን የምባርካቸው በረከት ይሄ ነው። በቃ በእውነት ልጆቼን ያለፍኩበት መንገድ እናንተ አትለፉ ያልኩ ነው የምባርካቸው። አማካቱባ እውነቴን ነው የምነግራችሁ። ይሄ በረከት ደግሞ በልጆቼ ላይ አየዋለሁ። ይሄንን ፍሬ አየዋለሁ። እግዚአብሔር በህይወቴ በጣም አለማምዶኛል። ትንቢታዊ መልእክቶችን ከቃሉ የተነሳ ከእውነት ከልቤ የተነሳ የምተነብያቸውን ትንቢቶች ከእምነት የተነሳ እግዚአብሔር በህይወቴ ላይ ሲያጸና ይቻለሁ። ስሙ ይባረክ። ምክንያቱም እግዚአብሔር ሕያው ነው፣ የሚሰራ ነው። ይሄ ቃል የእግዚአብሔር ቃል ህይወትም መንፈስም አለበት ወዳጆቼ። አሜን። ጌታ ይመስገን። ስለዚህ እውነቴን ነው የምነግራችሁ። ይሄንን ቃል አምናችሁ ስትቀበሉ በህይወታችሁ ላይ አንድ ነገር ይሆናል ማለት ነው። ጌታ ይባረክ። እንዳልኳችሁ ነው እንግዲህ አንድ በጣም ዋጋ ሳይከፍል የተባረከ ሰው ነው። እንግዲህ ዛሬ እግዚአብሔርን በዚህ በዓል በዚህ ክሪስማስ በዚህ ጊዜ ምናልባት በውጭው ዓለም ከፍቷችሁ የምትኖሩ ብዙ ሰዎች ትኖራላችሁ። ቤተሰብ ስለሌላችሁ፣ ትዳር ስለሌላችሁ፣ ልጆች ስለሌሏችሁ፣ በቃ ሁሉ ነገር ኖሯችሁ ደግሞ ክርስቶስ ስለሌላችሁ ደግሞ በቃ ዋጋ እየከፈላችሁ የምትኖሩ ሰዎች፣ ደስታታችሁ የምትኖሩ ሰዎች ትኖራላችሁ። ክርስቶስ ኖሯችሁም ደግሞ በቃ ይሄ ጎደለብኝ፣ ይሄ ያነሰብኝ፣ ያጠረ ይሄ እያላችሁ በቃ ህይወታችሁ ላይ ጠላት ደስታ ያሳጣችሁ፣ ጭንገፋ ያስቸገራችሁ ያላችሁ ሰዎች ዛሬ ለናንተ እግዚአብሔር በዚህ ቃል መልካም ነገር ያደርግላችኋል። ጌታ ይመስገን። አሜን። ሃሌሉያ። ዘፍጥረት ምዕራፍ 26 ላይ ያለ ቃል ነው። ምናልባት ብዙዎቻችን እናውቃለን ብዬ አምናለሁኝ። ዘፍጥረት ምዕራፍ 26 የበረከት ቃል ነው። በቃ እኔ ዘፍጥረት 26 ተብሎ ራሱ ገና በስብከት ሲመጣ በእውነት በቃ ነፍሴ እንደ ጉድ ነው የምትዘለው፣ ውስጤ ይዘላል። ገና ጌታ ኢየሱስ ክርስቶስን መጽሐፍ ቅዱስ በደንብ ሳላቅ ነው በዚህ ቃል እግዚአብሔር ተናግሮ የባረከኝ። በእውነት ነው የምላችሁና ይህ ቃል ሕያውና የሚሰራ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ምንም ሳይገባኝ በእምነት አሜን ብዬ ወስጄ እግዚአብሔር ታሪክን ቀይሮልኛል። ስሙ ይባረክ። የኔ ጌታ ዛሬም እየቀየረልኝ ነገም ወደፊትም እየቀያየረልኝ የምኖር የታምራት ሴት ነኝ። ዛሬ እናንተም የታምራት ሰው እንድትሆኑ ነው ምጸልይላችሁ፣ የእምነት ሰው እንድትሆኑ። ጌታ ይባረክ። ሃሌሉያ። ያለ እምነት እግዚአብሔርን ማስደሰትም አንችልም፣ እግዚአብሔርን ልናየውም አንችልም ወዳጆች። በእምነት ግን እግዚአብሔርን እናየዋለን፣ ስራውን እናያለን፣ ታምራቱን እናያለን። በረከቱ በህይወታችን ላይ ይመጣል። ጌታ ይመስገን። ስለዚህ እምነት በጣም አስፈላጊ ነው። ልባችሁን አስፉ። እምነት ዛሬ በኢየሱስ ስም ይመነጫል ከእናንተ ውስጥ። ይስሐቅ በገራር መኖሩ ነው የሚለው እና በጣም የሚገርመው ነገር እዚህ ስፍራ ላይ እንግዲህ አብርሃም ዘፍጥረት ምዕራፍ 12 ላይ ሄዳችሁ ስታጠኑ አብርሃም እግዚአብሔር ተናግሮት ከወጣ በኋላ ራብ ሆነ እና እንግዲህ እግዚአብሔር ባረካለሁ ብሎ አውጥቶ ግን ደግሞ የሚያስረብ አምላክ አይደለም። መንገዳችን ይሆናል ያ መንገድ። ጌታ ይመስገን። አሜን። አንዳንድ ረሃብ፣ አንዳንድ መከራ ወዳጆቼ፣ አንዳንድ ችግር፣ አንዳንድ ፈተና በእውነት እግዚአብሔር እንደ ወርቅ አንጥሮ ሊያወጣ ስለፈለገ ነው። እግዚአብሔር ለብዙዎች አባት ሊያረጋችሁ ሲፈልግ በእውነት ነው የምላችሁ የማይታለፉ መንገዶችን ያሳልፋቸዋል። መሸከም የሌለባችሁን ሰዎች እንድትሸከሙ ያደርጋል። እናት አድርጎ ሊያወጣሽ ሲፈልግ ልክ እንደዛ በቃ መቀበል፣ መሸከም፣ መታገስ የሌለባችሁን ሰዎች እንድትታገሱ፣ ጥርሳችሁን፣ ስጋችሁን በጥርሳችሁ እንድትነክሱ እግዚአብሔር ያደርጋችኋል። ለምን?
በቃ ነገ እናንተ ኢየሱስ ጌታ ነው። ማንም በህይወታችሁ ላይ ላይነቀንቃችሁ ስር ሰዳችሁ እንደ ዘንባባ ሃሌሉያ ጌታ ይመስገን አሜን። በቃ የባሰ ነገር አይመጣም ወዳጆቼ እመኑኝ። የተሻለ ነገር እንጂ የባሰ ነገር በህይወታችሁ ላይ አይመጣም። ስለዚህ በየትኛውም ሁኔታ ውስጥ ብትሆኑ እግዚአብሔር ለእናንተ መልካም አምላክ ነው። ስለዚህ በጣም የሚገርማችሁ ነገር አባቱ በረሃብ በጣም ከባድ ጊዜ ያሳለፈበት በግብጽ ምድር ውረድ ብሎት እግዚአብሔር በግብጽ ምድር ወርዶ አብርሃም እንዴት እንደተባረከ እናያለና እንግዲህ ይስሐቅም አባቱን ፈልግ ተከታይ ልጅ ስለሆነ በጌራራ በጣም ከባድ ነው። ፍልስጤማዎች ናቸው። በዛ ስፍራ ላይ ግን የማይመች ሁኔታ ነው። ከዛ በጣም የሚከብደውን ነገር ልንገራችሁ። በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉስ ወደ አቢሜሌክ ወደ ጌራራ ሄደ። እግዚአብሔርም ተገለጠለት። ዛሬ እግዚአብሔር የሚገለጥለት ሰው አለ። ሃሌሉያ ኢየሱስ ጌታ ነው። አይገርማችሁም? እንዲህም አለው ሰዎች ተርበዋል፣ በጣም ችግር ነው፣ መከራ ነው። በጣም የሚገርመው ነገር ግን እንደዚህ አለው፣ ወደ ግብጽ አትውረድ። ሃሌሉያ አሜን። ወደ ጣዖት አምላኪ አትውረድ፣ ወደ እርኩስ ነገር አትንካ፣ አትውረድ። ሃሌሉያ እኔ በምልህ ምድር ምን በል ተቀመጥ። እግዚአብሔር ሎኬሽን ይስጣችሁ። እግዚአብሔር ስፍራ ያሳያችሁ። ወዳጆቼ እኛ የምንመርጠው ስፍራ በጣም የተመቸ ሎጥን ማየት እንችላለን። የሰው ምርጫ ሁልጊዜ ያማረ ለም የሆነ አሁን እኔ ለምሳሌ ሀገር ቀይሪ ብባል በቃ ቆንጆ ስራ መስራት የምችልበት ጥሩ ጥሩ ገቢ ያለበት ቦታ ምናምን ብዬ እንጂ በፍጹም ድርቅ ያለበት ቦታ ላይ አልመርጥም። አያችሁ እግዚአብሔርን የታመነ ሰው የእግዚአብሔርን ድምጽ የሰማ ሰው ግን በምድረ በዳ ረሃብ ከረሃብ ባለፈ ረሃብ አያችሁ ከረሃብ በላይ ረሃብ ሆነ ነው የሚለው መጽሐፍ ቅዱስ። እጥፍ ረሃብ የነበረበት አይ ካንት ኢማጂን ማለት ተርቤ ስለማላቅ አላውቅም። ምናልባት ስጾም ካልሆነ በስተቀር እግዚአብሔር ይመስገን እርቦኛ አያውቅም። ግን ረሃብ ምን እንደሆነ እንግዲህ ካን ዩ ኢማጂን ሁለት ደብል ነው ረሃቡ ራሱ ከረሃብ በላይ ረሃብ ሆነ ነው የሚለው። ከባድ ነው። እና እግዚአብሔር ደግሞ የምድሩ አይደለም የይስሐቅ ምድር አይደለም ምንም አድግን በፍልስጤም ንጉስ ወደ አቢሜሌክ ወደ ጌራራ ሄደ ይልና ከዛ እግዚአብሔር ግን ተገለጠለት ይላል። አያችሁ ኢየሱስ ክርስቶስ ለዘላለም ጌታ ነው። እና በጣም የሚገርመው ነገር እግዚአብሔር ከተገለጠለት በኋላ ይሄ ሰው አንድ ነገር አለው። ሃሌሉያ እንዲህ ይላል ቁጥር 3 በዚች ምድር ተቀመጥ። እግዚአብሔር ባላችሁበት ስፍራ መጥቶ በዚህ ተቀመጥ ይበላችሁ። ወዳጆች ከአንተም ጋር እሆናለሁ። ሃሌሉያ የእግዚአብሔር አብሮነት ሰው መጀመሪያ ሰው ልጅ የሚያስፈልገው ነገር ከሀብት ከንብረት ከምግብ ከሁሉ ነገር የእግዚአብሔር አብሮነት ወዳጆች ሁሉን ነገር ያመጣል። እባርካለሁ አለው። እባርካለሁ እነዚህን ምድሮች ሁሉ ለአንተ ለዘርህ እሰጥሃለሁ። ለአባት ለአብርሃም የማልሁላትን መሐላ አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህን ምድሮች ሁሉ ለዘርህ እሰጣለሁ። የምድርም አሕዛብ ሁሉ በዘርህ ይባረካል። ቆይ ሰውየው ከረሃብም ረሃብ የሆነበት ምድር ላይ ቆሞ ነው እግዚአብሔር የሚለው ምን እዛው ተቀመጥ። በጣም ከባድ ነው። ቻሌንጅ ያደርጋል። ኦኬ እንደ እግዚአብሔር ሊገለኝ ነው እንዴ በረሃብ እዚሁ ተቀመጥ የሚለኝ እንዴት ሆኖ ልትል ይችላል። ጭራሽ እሱ አነሰና እግዚአብሔር እንደዚህ ያለው ዘርህንም አለው። ይሄ ነገር ከባድ ነው። ለካ አይገርማችሁም? እኛ የምናየው እይታና እግዚአብሔር የሚያየው እይታ ሰማይና ምድር ነው። ለዚህ እኮ ነው ሐሳባችሁ እንደ ሐሳብ አይደለም ይላል ኢየሱስ ክርስቶስ ለዘላለም ጌታ ነው። ምናልባት ያላችሁበት ምድር አልተመቻችሁ ይሆናል። ምናልባት ያለህበት ምድር ዋጋ ያስከፈለህ ይሆናል። ዋጋ ያስከፈለሽ ይሆን ለሌሎች ኦፖርቹኒቲው ሲፈጥር ለሌሎች አሪፍ ሲሆን ሌሎች በጣም እየሮጡበት እየተባረኩበት ሲሆን አንተና አንቺ ግን በጣም ዋጋ ያስከፈላችሁ ሳፋር ያረጋችሁ ነው። ዛሬ እግዚአብሔር እንደዚህ ይላችኋል፣ ባላችሁበት ምድር እባርካችኋለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እሱ ብቻ አይደለም። ሃሌሉያ አሜን። ዘራችሁ ይባረካል። ዛሬ በጌታ በኢየሱስም እናንተ ላይ አውጃለሁ። አሜን እያላችሁ ተቀበሉ ወዳጆቼ።
በጌታ በኢየሱስ ክርስቶስ እናንተ ብቻ ሳትሆኑ ዘር ማንዝራችሁ የሚባረክበት ምድር እግዚአብሔር አሳልፎ ይስጣችሁ። አሁን ያላችሁበትን ምድር እግዚአብሔር አሳልፎ ይስጣችሁ። ሃሌሉያ። ይቺ ምድር አለው እግዚአብሔር የነሱ አይደለም አለው፣ ያንተና የዘርህ ነው አለው። ሃሌሉያ። ምን ላለው እሰጣለሁ። ለምን? እግዚአብሔር ለአብርሃም የገባለት ኪዳን ነበረ። አሜን። አብርሃም የሚታወቀው ወዳጆች፣ እኔ ብዙ ጊዜ ቪዲዮቼን ስሰራ አይታችሁ ከሆነ ሪያሊቲውን ነው የምናገረው። በእውነት ይህ ዝም ብሎ ትባረካለህ አይደለም። እግዚአብሔር የሕግ አምላክ ነው፣ የኪዳን አምላክ ነው። ኪዳኑን የሚጠብቁለትን ሰዎች እግዚአብሔር ያከብራቸዋል። ኢየሱስ ጌታ ነው። አሜን። ስለዚህ እግዚአብሔርና አብርሃም የገቡት ኪዳን ስላለ ያንን ኪዳን ማጽናው ባንተና በዘርህ ነው አለው። ሃሌሉያ። ዛሬ በጌታ በኢየሱስ ክርስቶስ ይሄ ኪዳን እናንተ ላይ ይምጣ። ይሄ ኪዳን እናንተ ላይ አሁን አክቲቭ እንዲሆን ጸልያለሁ እንጂ ሰስ ማይቲ ነኝ። አይገርም? ዘርህንም አሉ እንደ ሰማይ ከዋክብት መቁጠር አትችልም አሉ፣ ካውንት ማድረግ አትችልም አሉ። ይኸው እያየን ነው። እግዚአብሔር እንግዲህ ያን የተናገረው ግን አድርጎት አልፎ እንደገና ደግሞ ዛሬም እኛ ይኸው እየተባረክንበት ነው። ስሙ ለዘላለም የተመሰገነ ነው። ስለዚህ በጣም የሚያስደንቀውን ነገር ልንገራችሁ። ቁጥር 5 ላይና ነፍሴ ስጋዬ እንዲጭብጥ አድርጎ የያዘኝ ቃል አብርሃም ቃሌን ሰምቷልና። ሃሌሉያ። የእግዚአብሔርን ቃል የሚሰሙ ይባረካሉ። ይሄ ግዴታ ነው። እግዚአብሔር በቃ ይሄ ኪዳኑ ነው። ስሙ ይባረክ። ቃሌን ሰምቷልና ፍርዴን አለ ትእዛዜን፣ ስርዓቴን፣ ሕጌንም ጠብቋልና። እዚህ ምድር እንኳን እኔ ስዊድን ነው የምኖረው። እናንተ የት ሀገር ነው የምትኖሩት? የፈለከው አገር ኑር፣ ሕግ አለ። ኦኬ። ከዛ ሕግ ዝልፍ እላለሁ ብትል የሚጠብቅህ ቅጣት ነው። ምርቃት አይደለም፣ በረከት አይደለም። ኢየሱስ ጌታ ነው። የሰማይ አምላክ እግዚአብሔርም እንደዚሁ የተናገረንን ነገር እንድንጠብቅ እንድንፈጽም፣ ሃሌሉያ አሜን። ኢየሱስ ጌታ ነው። እንድንቀበለው ይፈልጋል። እሺ ጌታ ሆይ ኢቭን እንኳን ራሱ እንደው ደግሞ እኛ በአዲስ ኪዳን ጸጋ ተሰጥቶናል። ስሙ ለዘላለም የተመሰገነ ነው። የእግዚአብሔር ጸጋ ተሰጥቶናል። ይሄ ጸጋ ምን ይላል? ይረዳናል፣ ያግዘናል፣ አቅም ይሆነናል። ኢየሱስ ያድናል። ሃሌሉያ። ስለዚህ እግዚአብሔር እንደዚህ ያለው ፍርዴንም ትእዛዜንም ስርዓቴንም ሕጌንም ጠብቋል። አብርሃም የሰማኝ ልጄ ነው አለ። ሃሌሉያ። ኢየሱስ ጌታ ነው። የአባትና የልጅ ኪዳን። እኛ በክርስቶስ ኢየሱስ የአብርሃም ኪዳን ውስጥ ገብተናል ወዳጆቼ። ሮሜ ምዕራፍ 9 ላይ ሄዳችሁ ስታዩ እኛ በክርስቶስ ኢየሱስ ገብተናል። ስሙ ይባረክ። ሃሌሉያ። ሮሜ ምዕራፍ 4 ሄዳችሁ ብታዩ እግዚአብሔር ለአብርሃም የገባለት ኪዳን እኛ በክርስቶስ ኢየሱስ የአብርሃም ዘር ውስጥ ገብተናል። ይሄ ብሌሲንግ ለኛ ይገባናል ወዳጆች። ዛሬ በጌታ በኢየሱስ ክርስቶስ ስም የሰማይ አምላክ ቅዱስ እግዚአብሔር በበረከት ይባርካችሁ፣ ያሳርፋችሁ፣ እረፍትን ይስጣችሁ፣ ባላችሁበት ምድር ፍሬያማ ያደርጋችሁ በጌታ በኢየሱስ። ይስሐቅን እግዚአብሔር እንደዛ ነው ያደረገው። በደረቅ መሬት በምድረ በዳ የኛ ነው በሚባልበት ያንተ አይደለም ውጣ ሂድ እስከሚባል ድረስ ብዙ ጭቅጭቅ፣ ብዙ ሰጣ ገባ ቢኖረውም መጨረሻ ላይ ግን የሰማይ አምላክ እግዚአብሔር እንዴት አብሮነቱን ከይስሐቅ ጋር እንዳስመሰከረ ሄዳችሁ ዘፍጥረት ምዕራፍ 26ን ሙሉን ሄዳችሁ አንብቡት። እኔ ሰዓት ስለማይበቃኝ ኢንካሬጅ አደርጋችኋለሁ። በዛውም ቃሉን ብሉት። ጌታ ይመስገን። አሜን። አሰላስሉት። እግዚአብሔር በህይወታችሁ ላይ የሚያደርገውን ያደርጋል፣ ስራውን ይፈጽማል። ስሙ ይባረክ። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም እናንተም ልጆቻችሁም በዚህ በረከት ተባረኩ፣ ዘራችሁም ይባረክ እንጂ ስስማይቲኔም ይሄ በህይወታችሁ ላይ ሆነ ተፈጸመ። እኔ በህይወቴ ላይ ይሄ ሆነ ተፈጸመ እንጂ ሰስማይቲኔም። ጌታ ይመስገን። ሃሌሉያ። ጋድ ብለስ ዩ። ደግሞ ሌላ ቪዲዮ እስከምንገናኝ ጌታ ቢፈቅድ ብንኖር ጋድ ብለስ ዩ። ጌታ ኢየሱስ ይባርካችሁ። ምናልባት እንዳልኳችሁ ቅድም ዛሬ ያያችሁ የሰማችሁ ይሄ ቪዲዮ ድንገት አጋጣሚ ደረሳችሁ፣ እንዲሁም ደግሞ በቃ እስቲ ለአንድ ጓደኛችሁ ሼር አድርጉላት፣ ለምትወዷት ሰው
በዚህ በረከት ትባረክ፣ በቃ እቺ እህት ትባረክ፣ ይሄ ወንድሜ ይባረክልኝ። እኔ በጣም ለምወዳቸው ሰዎች የተባረኩበትን ቪዲዮ ፈጥኜ ነው ሼር ማደርግላቸው። በጣም ደስ ብሏቸው ብዙ ጊዜ ባርከውኛ ቃሉ። ስለዚህ ላኩላቸው፣ ይባረኩ። የእግዚአብሔር ቃል ሕያውና የሚሰራ ነው ወዳጆቼ። በእነሱ ህይወት ላይ አክቲቭ ይሆናል፣ ተስፋ ይሰጣቸዋል። እግዚአብሔር በዛ ውስጥ ምን እንደሚያደርግ አታውቁም። ሰዎች ደሊቨራንስ ይሆናሉ ከጭንቀታቸው። ምናልባት ብዙ ጊዜ ዴሊቨራንስ ስለ ጮሁ ስለሚወጣ አጋንንት ብቻ ነው እኛ የምናስበው። ሰዎች ከብዙ ነገር ያርፋሉ ወዳጆቼ። እኔ ድምጽሽን ሰምቼ በቃ አርፋለሁ የሚሉ ሰዎች ብዙ ምስክርነት አለኝ። ለምን ስትሉ በውስጤ ሆኖ የሚያወራው እግዚአብሔር ስለሆነ፣ ቃሉ ህይወትም መንፈስም ስለሆነ አክቲቭ ነው ሁሉ ጊዜ። እና ጌታ ኢየሱስ ክርስቶስ ይረዳችኋል። ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ይሄንን አገልግሎት ደግሞ ይቀጥል። እየተባረክን ነው። ጌታ ኢየሱስ ይባርክ። ሼቨን የምትሉ ሰዎች ፔፓል አለ፣ ጎፈንድሚ አለ፣ ሳፖርት ማድረግ ትችላላችሁ። ጌታ ኢየሱስ ይባርካችሁ። አክቹአሊ ሳፖርት ሳይሆን ዘር ነው። ስለዚህ ጌታ በብዙ ይረዳችኋል፣ ይባርካችኋል። ወዳችኋለሁ። ጋድ ብለስ ዩ። ሻሎም